ፓርትቱን ዛሬ ይዤላችሁ መጥቻለሁ። ፓርትቱ ይዤ መጥቻለሁ። እንዴት ከረማችሁ? እንዴት አላችሁ? ውድ ተመልካቾቼ የምታዳምጡኝ ጆሯችሁን ሰጥታችሁ የምታዳምጡኝ አመሰግናለሁ። ልታበረታቱኝ እፈልጋለሁ። ምን ማድረግ እንዳለብኝ ምክራችሁን እፈልጋለሁ። ታሪኬን ሰምታችሁ ምክራችሁን እንድትሰጡ እፈልጋለሁ። ይበልጥ እንድጠነክር ፓርትቱ ያቆምኩት ትምህርቴን አቆምኩ የሚለው ጋር ነው። ትምህርቴን አቆሜ ምን አደረሽ እንዴት ሆነች የሚለውን ዛሬ ላይ እናያለን። ትምህርቴን አቆሜ እንደማንኛውም ሰው ስራ ፍለጋ ጀመርኩኝ። እናቴ ጋር መጥቼ ስራዬን ፈለኩኝ። አዲስ አበባ ድጋሚ ተመለስኩ ማለት ነው። የት? አብነት አካባቢ ስራ አግኝቼ ገባሁ። የቀን እየሰራሁ የማታ ለመማር ከሴትዮዋ ጋር ተስማማን። 2 ልጆች አሏት። ልጆቿን መጠበቅና ቤት ማጽዳት ስራው ከባድ አይደለም። ስራ ብዙም የላትም። በሳምንት አንዴ ልብስ ይታጠባል። እሷ ጋር መስራት ጀመርኩኝ። 1 አመት ሰራሁ። ግን ትምህርት ቤት አላስገባችኝም። አልተስማማንም፣ አልተባባልንም። ብቻ ሰው ሲቸግርህ ብዙ ነገር ያደርጋል። ብዙ ምክንያቶችን ይደረድሩብካል። ትምህርቴንም አልቀጠልኩም። ያው በመስራት ጊዜን አቃጠልኩ 1 አመት። እዛ በተቀጠርኩበት ገንዘብ ደስተኛም ስላልነበርኩኝ የተሻለ አግኝቼ ወደ ሽሮ ሜዳ ሄድኩኝ። በጣም ዞራለሁ በስራ ጉዳይ። ሽሮ ሜዳ አሁንም 1 ልጅ መጠበቅ አገኘሁ። ማስጠናትና መጠበቅ አይከብድም፣ ደስ ይላል። ያው እኔ ጋር ግን ልጅነት አለ። ከልጁ ይልቅ የሚያጠፋው እኔ ነኝ። ያገኘሁትን ነገር ማጠፋው። አሁን ላይ ግን በጣም